የተስፋ ብርሃን ምገባ እዚህ በዋናነት እያስተባበርን ተመጋቢዎች እንዲመገቡ የማድረግ ስራዎችን እንሰራለን። ይህም ሲባል ወደ 250 የሚሆኑ በቋሚነት አረጋውያን፣ አካል ጉዳተኞች እንዲሁም አቅመ ደካማ የሆኑ ነዋሪዎቻችን እዚህ መተው በዋናነት ይመገባሉ ማለት ነው። ተስፋ ብርሃን ምገባ ማዕከል እንግዲህ የጀመርኩት የዛሬ 3 ዓመት በፊት ነው። ከዛ በፊት ያው ምገባ ለማድረግ በጣም እቸገር ነበር። ስራዬም እዚህ አካባቢ ጋዜጣ ሻጭ ነኝ። በአሁኑ ሰዓት ደግሞ የጋዜጣ ስራ በአጋጣሚ በጣም ቀዝቅዞ ካለው የምግብ የዋጋ ንረት አኳያ ከፍዬ መብላት ስላልቻልኩኝ ተስፋ ብርሃን ምገባ ማዕከል በአጠገቤና በአካባቢ ስላለ በጣም ረድቶኛል። በዚህም ደግሞ ተጠቅሜ ያለው። ከዚህ በፊት ምንም አይነት ስራ የሌለኝም፣ የቤት እመቤት ነበርኩኝ። የቤት እመቤት ሆኜም ግን ያው በባለቤቴና በወንድሞቼ በእህቶቼ እርዳታ የምኖር ሴት ነበርኩኝ። አሁን ግን ይሄ ተስፋ ብርሃን ከተከፈተ በኋላ ግን ራሴን ማስተዳደር ልጆቼን መርዳት የምችልበት ድረስ አድርሶኛል። ይሄ ስራ የምንመገባቸው የዩኒቨርሲቲ ያቀረበልን መንግስት ያቀረበውን ነው የምንመግባቸው። ዳቦ ይቀርብልናል፣ ይቀርብልናል፣ እንጀራ ይቀርባል፣ ወጥ አለ፣ በብረት ድስት ይቀርባል፣ በብረት ድስት ይመጣልናል። ያንን ነው የምንመግባቸው። እያገለገልኩበትም ባለው ስራ ደግሞ አንድ የመመገብ የሚያቀታቸውን ተመጋቢ አዛውንቶች፣ አካለ ስንኩሎች እነዚህ የመሳሰሉ ሰዎች ስለመመግብ ተመግበውም ለልጆቻቸውም ደግሞ የተረፋቸውን ያለውን ነገር ደግሞ ይዘው እየሄዱ ነው። እነዚህ የመሳሰሉ ሰዎች ስለመመግብ ደስተኛና ጥሩ ሁኔታ ላይ ነው ያለሁት። ለማመዱ ሲመጡ በጣም ጥሩ ነው። በጣም ጠቀሜታ አለው። ይዘንም እንሄዳለን። እንኳን አንዳንዴ ደረቅ እንጀራ ይዘን እንሄዳለን። ያው ወጥ በሳህን ይዘን እንሄዳለን። ጥሩ ነው እሱ ለቤት። አሁን ምሳ ከበላን በኋላ እራትም እንበላለን ደግመዋለን ማለት ነው። በጣም ጥሩ ይቀጥል። በተለይ እንግዲህ በጣም ችግር ውስጥ ያሉ በቀን አንድ ጊዜ መመገብ የማይችሉ ደካማ የሆኑ በተለያዩ ማህበረሰብ ውስጥ የሚኖሩ ጎዳና ላይ የሚኖሩ ችግረኛ የሆኑ ደጋፊና ጧሪ የሌላቸው አዛውንቶች አሉበት፣ አካል ጉዳተኞች አሉበት፣ ደካማ እናቶችም ጭምር ያሉበት ምገባ ማዕከል ነው የሚስተናገዱት። እንግዲህ ሲመገቡ ይሄ ምገባ በጣም ደስተኛ ሆነው ተመግበው የሚሄዱበት ሁኔታ ነው ያለው ማለት ነው። ይሄ ምገባ እንግዲህ ከቀን ወደ ቀን ቁጥሩ የጨመረበት ሁኔታዎች አሉ። ይሄ ቁጥሩ የጨመረበት እንግዲህ ምንም የማይመገቡ ወገኖቻችንን እንዲመገቡ የማድረግ ስራ እየተሰራ ይገኛል ማለት ነው። ሁልጊዜ ከአመት እስከ አመት ምገባ አይቋረጥም። በዓላት ቀን ደግሞ ሲመጡ የተለየ ነገር መደረጉ ለኛ በእውነት እኛን ማስታወስና እኛን ማገዝ መርዳት ነው። በጣም የሚገባውን ነገር ነው መስተዳደሩ እያደረገው። በጣም ጥሩ ነገር ነው። የአመት በዓልማ በጣም በሚያምር ሁኔታ ነው የሚሆኑት። ታርዶላቸው ቁርጥም አለ፣ ወጥም ተሰርቶላቸው 2 አይነት ወጥ ተሰርቶ ነው ተመግበው አመት በዓልን በጣም በሚያምር ሁኔታ እናሳልፈው ሁላችንም። እኛ በምገባ ማዕከላችን ላይ በጣም ደስተኛ ሆነን ነው የምንሰራው። በደሞዙ ብቻ ሳይሆን ለነፍስ ስራም እየሰራን ስለሆነ በጣም ደስተኛ ሆነን ነው የምንሰራው። በተጨማሪ ደግሞ በአልጋ ላይ ያሉ እናቶቻችን፣ አባቶቻችን መጥተው መመገብ የማይችሉትንም መጥተው እንዲወስዱላቸው የማድረግ ስራ እየሰራን ነው። ከንቲባችንን አመስግብ ነው የሚሄዱትና ይሄ ነገር ያው ቀላል የሚባል አይደለም። በህሊናም በማህበረሰባችንም ትልቅ ነገር የፈጠረ ስለሆነ ቀጣይነት በበለጠ ሁኔታ ስራዎችን እንሰራለን።